ሰላም ዛሬ ደግሞ የምናየው ስለ ኮምፓውንድ ኮምፕሌክስ ሰንተንስ ነው። ባለፈው ካቋረጥኩት ፓርት ማለት ነው። ታይፕ ኦፍ ሰንተንስ ቤዝድ ኦን ስትራክቸር ከሚለው ቶፒክ ኮምፓውንድ ኮምፕሌክስ ሰንተንስ ማለት ምን ማለት ነው? ኮምፓውንድ ኮምፕሌክስ ሰንተንስ ማለት ባጭሩ ኮምፓውንድ እና ኮምፕሌክስ ማለት ነው፣ በአንድ ተጣምረው ማለት ነው። ኮምፓውንድ ሰንተንስ ምንድነው ያልነው? ኮምፓውንድ ሰንተንስ ኢዝ a type of sentence which contains at least two independent clauses and it can contain two or more independent ማለት ነው። two or more independent clauses but at least two ማለት ነው። ስለዚህ ግን ሁለት ቢያንስ ግን ሁለት አለ ማለት ነው። ሁሉም ኢንዲፔንደንት የሆነ ነው ለኮምፓውንድ። ኮምፕሌክስ ካልነሳ ምን ማለት ነው? ኮምፕሌክስ ሰንተንስ is a type of sentence classified by structure and አንልና it may contains one at least one dependent and only one independent clause ነው። ይሄ ለኮምፕሌክስ ነው። ስለዚህ የሁለቱም ዴፊኒሽን በአንድ ስናጣምራቸው ኮምፓውንድ እና ኮምፕሌክስ ማለት ነው። ኮምፓውንድ መሆን የሚችል እና ኮምፕሌክስ መሆን የሚችል ሁለቱም በአንድ የያዘ to be compound sentence it has to contain at least two independent clauses and then to be a complex sentence it has to contain at least one dependent clause or sentence ማለት ነው። ስለዚህ ያ ማለት two or more independent clause እና at least one dependent two or more independent clause ያልነው ኮምፓውንድ ሰንተንስ ያልነው ነው። at least one dependent ማለት ደግሞ ኮምፕሌክስ ነው። ኮምፓውንድ ኮምፕሌክስ የሁለቱንም ባህሪ የያዘ ነው። ለምሳሌ ምን አልነ? before you start doing the exercise አልነ። ይሄ ምን አይነት ሰንተንስ ነው? እሺ ከዚህ በፊት እንደተነጋገሩ ምንድነው ይሄ? ሰቦርዲኔት ክሎዝ ነው አይደለ? ዲፔንደንት ክሎዝ ነው። ቢፎር አፍተር አንቲል እያልን ታይም ክሎዞች ስላሉበት ማለት ነው። ቢፎር ዩ ስታርት ዱይንግ ዘ ኤክሰርሳይዝ አልኩኝ። ይሄ አንድ ዲፔንደንት ነው። ዩ ሹድ ናው አባውት ኢት ዩ ሹድ ናው አባውት ኢት ምን ማለት ነው? ይሄ ኢንዲፔንደንት ነው። ፎር ኢት ማይት ቢ ዲፊካልት እሺ ፎር ኢት ማይት ቢ ዲፊካልት ፎር ማለት ምን ማለት ነው? ቢኮዝ ማለት ነው። ነገር ግን ኢንዲፔንደንት ለማያያዝ ነው የሚመጣው ፎር ዋይ ቢኮዝ ኢት ኢዝ a coordinating conjunction ያ ሶ coordinating conjunction ነው ቢኮዝ ማለት ነው ፎር በነገራችን ላይ ሶ ከፎር በኋላ ያለችውም አንድ ኢንዲፔንደንት ነች። ከፎር በፊት ዩ ሹድ ናው አባውት ኢት የምትለው ደግሞ ይቺ ሰንተንስ ደግሞ አሁንም አንድ ኢንዲፔንደንት ሰንተንስ ነች ማለት ነው። ሁለት ኢንዲፔንደንት ኖረው ኮምፓውንድ ተባለ። ቢያንስ ደግሞ አንድ ዲፔንደንት ኖረው ኮምፕሌክስ ተባለ ማለት ነው። 10 ምናምን አረፍተ ነገር በአንድ ላይ ልናደርግ እንችላለን። ነገር ግን ቢያንስ